ብዙ ቢሆኑ ምን ያደርጋሉ? እስኪ ይህን ታሪክ ስሙትና ለፍርድ ተዘጋጁ። አንድ ባለሀብት ነበር። በአንድ ወቅት በሚኖርበት መንደር አንድ ያ ቃል ጥበበኛ ነው ከሚባል አባት አንድ ምክር ይሰማል። አንድ ተክል አለ። ያን ተክል ከዛ ከሩቅ አገር ሄዶ ከገዛውና አምጥቶ እዚህ ተክሎ ያ ተክል ፍሬ ከሰጠው ያ ፍሬ በውድ በሚሊዮኖች ተሽጦ ለባለ ሀብቱ ማለት ነው ለልጁ ለዘሩም በጣም እንደሚበቃ ይነግረዋል። ይህም ባለ ሀብት ጥበበኛውን ሰውዬ ከልቡ ያከብራቸው ነበርና ከተባለው ሀገር ሄዶ መጥቶ ተክል ይተክላል። ያም ተክል እያደገ ማፍራት ወደሚችልበት እየተቃረበ ሲመጣ በህልሙ አንድ ነገር ያህል ካሉት ልጆች መካከል አንደኛው ትልቁ ልጁ ተነስቶ እዛ ተክል ላይ ማለት እያደገ ካለው ተክል ላይ ተክሉ ትልቁ ነው እያየ ነው ይሄ ሰውዬ በህልሙ እዛ ተክል ላይ ወጥቶ ራሱን ለማጥፋት ሲሞክርና ራሱን ሲያጠፋ ይመለከታል። በጣም ይደነግጣል። በማግስቱ ደግሞ እንዲሁ ሌላ ሁለተኛ ልጁ እንደዚህ ሲያደርግ ይመለከታል። እና ይሄ ሰውዬ ይሄ ነገር ሲደጋገምበት በጣም ግራ ገባው። እነዛን ጥበበኛ ሰውዬ እንዳያማክርም ሰውዬውን ሊያገኛቸው አልቻለም። አሁን በእርሱ ቦታ ብትሆኑ ህልም ነው ይሄ ነገር፣ ተነስታችሁ ይሄን ተክል ትቆርጡታላችሁ ወይስ በስንት ልፋት ያሳደጋችሁትን ተክል ለዘሮቻችሁ ይበቃል የተባለውን ተክል በህልም ተነሳስታችሁ ትቆርጡታላችሁ ወይም ተስፋ አለን ብላችሁ ጊዜ ትሰጡታላችሁ? የቱን ትመርጣላችሁ?